በዚህ ጊዜ ኢትዮጵያ ውስጥ የሪል ቤቶችን መግዛት አዋጭ ነገር ነው? በደፈናው አዎ ብሎ ከመመለስ ይልቅ እነዚህን ሁለት ምልክቶች ልንገራችሁና እናንተ ወስኑ። የመጀመሪያውና ጠንካራ የሚባለው ምልክት የኢትዮጵያ የከተማ ቤቶች ገበያ አሁንም በአመት ወደ 500,000 የሚጠጉ ቤቶች የአቅርቦት እጥረት እያጋጠመው መሆኑ ነው። ይህ ደግሞ ምን ያሳየናል? በጣም ብዙ የሆነ ፍላጎት አለ፣ ነገር ግን አቅርቦቱ ውስን ነው። ይህ ደግሞ የቤቶችን የገበያ ዋጋ ከውድቀት ይጠብቅልናል ማለት ነው። ሁለተኛው ጠንካራ የሚባለው ምልክት ደግሞ የሪል ስቴት ሴክተር ላይ ያለው የዋጋ ግሽፈት ወይም የኢንፍሌሽን መቀነስ ነው። ከረንትሊ ዋጋው የተረጋጋና ለገዢዎች ወደፊት እንደሚያተርፉበት ኮንፊደንስ የሚሰጥ መሆኑ ነው። ስለዚህ በዚህ ጊዜ ብራችሁን ኢንቨስት ካደረጋችሁ ሞር ላይክሊ አትራፊ ትሆናላችሁ ማለት ነው። በመጨረሻ ይህን የመሳሰሉ የተለያዩ ኢንፎርሜሽኖች እንዲደርሷችሁ ይህን አካውንት ፎሎ ማድረግ እንዳትረሱ።